ሰላም ሰላም አለው እኔ እግዚአብሔር ይመስገን እናንተ እንዴት ናችሁ? ክብሩ ይስፋ ለመድኃኒዓለም አለን። ዛሬ አንድ አስተማሪ ታሪክ ይዤላችሁ መጥቻለሁ። እሱም እርስዎ ቢሆኑ ምን ያደርጋሉ ይለናል ትለናለች አንድ ባለ ታሪካችን። ትማሩበታላችሁ ብዬ ተስፋ አደርጋለሁ። ላይክ፣ ኮመንት፣ ሰብስክራይብ እንዳይረሳ እስከመጨረሻ ድረስ ተከታተሉት። ባለ ታሪካችን እንዲህ ስትል የልቧን እውነት አካፍላናለች። ከዛም በፊት እኔ በቻልኩት መጠን ለጓደኝነት የመሆን ታማኝ ለሚታመኑልኝ የማዝንም ሰው ነኝ። ሚዛናዊም ለመሆን የምሞክር ሰው ነኝ በጥቂቱ። ነገር ግን ባልጠበቅኩት አጋጣሚ ጓደኛዬን ጎዳኋት ትለናለች። እንዴት ጎዳቻት? ለምን ጎዳቻት? በምን አጋጣሚ ጎዳቻት? የሚለውን ከታሪኩ ተከታተሉ። እንዲህ ትለናለች። ትንሽ እስከዛ በፊት ስለ ጓደኛዬ ትንሽ ልበላችሁ ትለናለች። ጓደኛዬ ገና በ10 አመቷ በለጋ እድሜዋ ወላጅ አባቷን አጣች። ካጣችም በኋላ አያቷ ወደሚኖርበት ወደ አዲስ አበባ ትመጣለች። በዛም በመማርና በማደግ ላይ እያለች ነገር ግን ትምህርቷን ማጠናቀቅ አልቻለችም። ገና በለጋ እድሜዋ በአስራዎቹ እድሜ ውስጥ ወደ አረብ ሀገር ለስራ ትሰደዳለች። ለ9 አመታት በአረብ ሀገራት ትሰራለች። ከዛም በኋላ ከሰራች በኋላ ትመለሳለች። የኔና የሷም ትውውቅ ከተመለሰች በኋላ ነበር። በአንድ ሰርግ ላይ እሷም ሚዜ ሆና እኔም ሚዜ ሆኜ ተዋወቅን። በጣም ስለተመቸችኝ እሷም ስለተመቸዋት ጓደኛሞች ሆነን። በጣም ነው የምወዳት እሷም እንደዛው። እንደዚህ የልጅነት ዋጋ የተከፈለበት ሀብት ማጣት ይከብዳል። ይህንን ስላችሁ ምን ተፈጥሮ ነው ማለታችሁ አይቀርም። ነገሩ እንዲህ ነው። አሁን አግብታ የ3 ልጆች እናት ናት። የ3 ልጆች እናት ናት። ግን ባልጠበቅኩት አጋጣሚ ጎዳኋት ትለናለች። አሳዘንኳት፣ ሳልፈልግ ጎዳኋት። እንዲህ ነው። በጣም እንዋደዳለን። ከመዋደዳችን የተነሳ ለኔ ቅርብ ላሉ ሰዎች ሁሉ እንደምወዳት ሰውም እንዲወዳት እፈልጋለሁ። ለዛም ስል ስለሷ በጣም መልካም ሴት እንደሆነች ደጋግሜ አወራለሁ። እውነታውም ስራ አወራሁ ብቻ አይደለም፣ እውነታውም ይህ ነው። መልካም ሴት ናት፣ ሩህሩህ ናት፣ አዛኝ ናት። በጣም ሰው የምትረዳ ልጅ ናት። እንደዛ አይነት ሰው ናት። እኔ ባለቤቴን እንኳን ስተዋወቅ ለሷ ነግሬያት አስተዋውቂያት ጥሩ ነው ብላኝ ነው የተጋባነው። ነገር ግን ባልጠበቅኩት አጋጣሚ እሷ መጎዳቷን ነው ያየሁት። የኔ ለሷ መልካም ማሰብ ወይ ለሷ መልካምነት ማውራቱ አልጠቀማትም። እኔ የጠቀምኳት መስሎኝ ፍቅሬን መግለጼ ነበረ። ነገሩ እንዲህ ነው። ከተጋባን በኋላ እንደተለመደው ለሱም በጣም እንዲወዳት ስለፈለኩኝ ደጋግሜ ስለሷ ደግነት፣ መልካምነት አወራለት ነበር። እንደፈለኩን ተግባቡ፣ ደስ አለኝ። ዝም ብዬ እኔና ያንቺን ጓደኝነት ማጣት አልፈልግም እላት ነበር። ፍራቻ ነበረኝ። ለ8 አመታት ያለምንም ቅሬታ ያለምንም ግጭት ነው ጓደኝነታችን። ግን መጥፎ አጋጣሚ ተፈጠረ። ከባለቤቴ ጋራ በጣም ስለተግባቡ በጋራ ስራ ይሰሩ ነበረ። ጎበዝ ነጋዴ ነበረች። ስራ ሲሰሩ ቆይተው ብር የሚበዳደሩ ነበር። እሷ ጋር ሲኖር ከሱ ትወስዳለች፣
እሱ ጋር ሲኖር ከሱ ትወስዳለች፣ እሷ ጋር ሲኖር ከሷ ይወስዳል። እሱም በጣም የእሱ ስራ የባለቤቴ ስራ አጋጣሚ በጣም አዋጪም ነው፣ እንደዛውም የሚያከስር ስራ ነበረ። ከእለታት አንድ ቀን እሷ ሱቅ እቃ አመጣበታለሁ ብላ ያስቀመጠችውን ብር እሱ ስለፈለገ እሱ ሲመልስልኝ አመጣለሁ በሚል ሱቋን ባዶ አድርጋ ያን ገንዘብ ሰጠችው። ብሩን ቶሎ ይመልስልኛል በማለት ይሄ አጋጣሚ ለኔም ሆነ ለጓደኛዬ መጥፎ አጋጣሚ ነበር። ይሄ ሲሆን እሱ ከሰረ፣ ዜሮ ላይ ገባ። በዛን ጊዜ እሷም ሱቋ ባዶ ነበረ። ከዛም ባለፈ ደግሞ እቃ የወሰደችባቸው ሰዎች እዳ ነበረባት። ከዛም በላይ ደግሞ ባለቤቷ አያውቅም ነበር። በዚህ መሀል ቤተሰቦቿ ከሆነ ሰው ብር ወስዶ ነበር ባለቤቴ። በዚህን ጊዜ እኔ መክሰሩን እንጂ እዳ እንዳለበት አላውቅም ነበር። ከጊዜ በኋላ ሰማሁኝ። ለኔ ይሄ ሞት ነበር። በጣም አዘንኩ። የኛ መክሰር ሳይሆን እሷን ማጣት ወይ መጎዳቷ በምን አይነት ሁኔታ ሰርታ እንዳመጣችው ስለማቅ ብቻ ብዙ ነገር ነው። እሱም ከእህቷ ጋር ምን እንደሚፈጠር ማሰብ አይከብድም። ምክንያቱም ከእህቷ ጋር ሼር ነው የከፈተችው። ይህን ሁሉ በእኔ ምክንያት ነው። እኔን በማወቋ ነበር ይህ ሁሉ የተፈጠረው። በሷ መልካምነት ነበር። ለሰው ቅድሚያ በመስጠቷ ነበር። እኔ ምነው ባላወቀችኝ ብዬ ተመኘው። ለሷ ይሄ አይገባትም። ነገር ግን በዚህ መሀል ዘመዶቿ በአንቺ ምክንያት ነው የሰጠነው እያሉ ይወቅሷት ጀመር። እሷ እንደሰጠችው ከአንደበቷ አውጥታ አልተናገረችም። የእነሱ ብቻ እንዳለበት ነበር የሚያውቁት። አሁንም ይሰጣቸዋል፣ ችግር የለውም እያለች ለኔ ነበር የምትከላከለው። የሆዷን በሆዷ አድርጋ የእሷን መሀል የከሰረ የእሷንም መሀል ዋጋ የከፈለ አልነበረም። ለመክፈል የምንችልበት ደረጃ ላይ አልነበርንም። እንዳናንሰራራ ሆነን ነበር የወደቅነው። እንዲህ ስል እግዚአብሔር ታሪክ አይቀይርም ማለት አይደለም። ነገር ግን በሰውኛ አስተሳሰብ ነው ያልኩት። እግዚአብሔር ታሪክ ይቀይራል አምናለሁ። በጣም ስለ አሳፈረንና አንገት ስላስደፋን ሰፈር ቀየረን። ለሷ ግን አሳውቂያት ነበር የቀየርነው። ከዛ በኋላ እኔና እሷ በድብቅ እንገናኝ ነበር። ይህ ሁሉ ሲሆን ባለቤቷ አያውቅም። የዘመዶቿ በር እንዳለብን እንጂ የሷ እንዳለብን በፍጹም አያውቅም። ነገር ግን ሱቋ እያሽቆለቆለ መጣ። ምክንያቱም በፊትም ያልከፈለችው እቃ ያመጣችበት እዳ ነበረባት። ይህን ሁሉ ሲሆን ሱቁ ከእህቷ ጋር ሼር ስለነበረ እህቷ ነበረች የምትሰራው። እሷ እቃውን የማምጣት ስራ ነበር የምትሰራው። ይህን ይመስላል። ይቺ ሰው